ይሄ ምንድነው ነው አሁን ጥያቄው እዚህ ጋር ይታያችኋል ሂንዱ ጋድ የሚለው ሂንዱ ጋድ ኤንድ ጋደስ እነዚህ የሂንዱ ጋድ እና ጋደስ ስሞች ናቸው የመጀመሪያው the root የሚባለው root chakra ይሉታል ስትጀምሩ ከእምብርታችን በታች ያለው ማለት ነው ያንን ቦታ ለዚህ መንፈስ ዴዲኬት አድርጌያለሁ ማለት ነው ስታነቡት ማለት ነው ይሄ ነው እያንዳንዳችንን ይወላችሁ ሰይጣን እንዴት አይነት ታክቲከኛ እንደሆነ ተመልከቱ እያንዳንዳችንን የሰውነት ፓርት ከታች ይጀምራል እዚህ ጋር ሩት ቻክራ የሚለው ማለት ነው ይሄ ጋኔሽ ወይም ብራሃማን ነው የሚሉት መንፈስ ማለት ነው ለዚህ መንፈስ ነው ያን ፓርት ዴዲኬት ታደርጋላችሁ የመጀመሪያው ስቴፕ ማለት ነው ከእምብርት በታች ማለት ነው እና ይሄን ስታደርጉ ምንድነው ፕሮሚስ የሚያደርግላችሁ ነገር ሩት ቻክራው ሲሆን ሴፍቲ ስቴቢሊቲ ኤንድ ግራውንዲንግ ይሄንን ነገር በቃ ይሄንን ፕራክቲስ ውስጥ የምትገቡት እቺኛዋን ነገር ለማግኘት ነው ተመልከቱ እንዴት ብለው ሰይጣን አደገኛ እንደሆነ ከዛ ሁለተኛው ስቴፕ ደግሞ ስትሄዱ ይሄ ሳክራል ከንትናችን በላይ ይሄ ወገባችን ላይ ከስፓይናላችን ጀምሮ እስከ ላይ ድረስ ነው የሚመጣው ምንድነው ፕሬሪማች ከስፓይናል ጀምሮ እስከ ላይ ድረስ ለተለያዩ መንፈሶች እዚህ ጋር ለምታያቸው መንፈሶች ማለት ነው እያንዳንዷችንን የሰውነታችንን ፓርት ለዛ መንፈስ ዴዲኬት ማድረግ ማለት ነው መስጠት ማለት ነው ከዛ በኋላ ነው ላይትመንቱ የሚመጣው ተመልከቱ ይሄንን ነገር ስለዚህ ያንን ደግሞ ሁለተኛውን ስቴፕ ስትደርሱ ይሄ ሳክራል የሚሉት ከዛ ደግሞ ይሄ ቪኒሹ ካኪንሻ ምናምን የሚባል መንፈስ ሂንዱ ጋድ ሊሆን ይችላል ጋደስ አንዱ የሂንዱ ከነሱ ሃይማኖት ከነሱ አንዱ አምላካቸው ነው ማለት ነው ለሱ ደግሞ ይሄኛውን ፓርት ዴዲኬት አድርጋለሁ ማለት ነው ቻክራ ማለት ተመልከቱ አሁን ጠላት አንድ በአንድ የሰውነታችሁን አካል እየወረሰ ነው ይሄ ማለት አይ ኦፕንድ አፕ ማይሰልፍ ማለት ነው ፈቅጄ ከፍቼልሃለሁ መጽሐፍ ቅዱስ ሲናገር አጥብቀ ልብህን ጠብቅ የህይወት መውጫ ከሷ ናትና ነው የሚለው ተመልከቱ ይሄ ግን ምንድነው በአጠቃላይ ምን ማለት ነው ግባ ፈቅጄልሃለሁ ይሄው እያንዳንዷን ፓርቲን ፕራክቲስ እያደረኩ ነው ከዛ ሁለተኛው ይሄ ፓርት ነው ማለት ነው ሶስተኛው ስቴፕ ደግሞ ሶላር የሚሉት ይሄኛው ይሄዳል አራተኛው ደግሞ ሃርት ቻክራ አለ ሃርት ይሄም ደግሞ ሃርት ላይ ደግሞ ስትመጡ ስታዩት ምንድነው ሃርት ቻክራ ራሳቸው አላቸው ሲምቦሎችና ከለር የራሱ የሆነ ከለር አለውና love compassion and forgiveness ስለዚህ ይሄንን መንፈስ ደግሞ ስታስገቡ ይሄን ለዚህ መንፈስ ደግሞ ልባችሁን ስትሰጡ ይሄንን ነገር ላንተ ሰጥቻው ደግሞ ልቤን ይዘሃዋል ማለት ነው ጀመረ ከታች ጀምሮ ሃርት ከዛ ደግሞ ይቀጥላል ወደ ላይ እያለ ትሮት ተመልከቱ ዋና የሚባለውን የሰውነት ፓርታችሁ ማለት ይሄን ደግሞ ትሮት ደግሞ ለዚህኛው መንፈስ ይሄው ስሙን እዚህ ጋር ታዩታላችሁ ለዚህ መንፈስ ዴዲኬት አድርጋለሁ ማለት ነው ከዛ I don't know ልጅቷ ስታወራ የሆነ ቦታ ላይ ሰምቻታለሁ ምን አለች እዚህ ጋር አካባቢ ነው ግንባሬ ላይ አካባቢ ነው